ሻሎም ሻሎም ቅዱሳን በሙሉ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ወንድማችሁ አገልጋይ ዮሴፍ ይባላለሁ። ዛሬ ከእናንተ ጋር ለመካፈል የመጣሁት አንድ እውነት ወይም አንድ ሐሳብ አለ። ይህም ምንድነው ከተባለ መጀመሪያ እስኪ ከእግዚአብሔር ቃል አንድን ክፍል ካየን በኋላ ያለውን ሐሳብ አንስተን የምንወያይ ወይም የምንባረክበት ጊዜ ይሆናል። ምንድነው? በዚህ በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ ያለ የእግዚአብሔር ቃል እንደዚህ ይላል። ቃሉን በጌታ በኢየሱስ ስም አነባለሁ። ክፍሉ እንደዚህ ይላል። ያዕቆብ ሆይ እስራኤል ሆይ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርድም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታከትም፣ ማስተዋሉም አይመረመርም ይላል። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታከቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታከቱም፣ ይሄዳሉ፣ አይደክሙም ይላል። ስለዚህ ምንድነው እዚህ እኔ ለማንሳት የፈለኩት ፖይንት ምንድነው? እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታከቱም፣ ይሄዳሉ፣ አይደክሙም ይላል። እና ምንድነው ማለት የፈለኩት? ያዕቆብ ሆይ እስራኤል ሆይ ፍርድ ከእግዚአብሔር ተሰውራለች ለምን ትላለህ ይላል። እግዚአብሔር እኛ ባለንበት ስፍራ ሁሉ ይመለከታል። እሱ የዓለም ዳርቻ ፈጣሪ ነው። እሱ ጉልበቱ የማይደክመው ማስተዋሉም የማይመረምረው የትልቅ ጥልቅ የሆነ የማስተዋል ባለቤት፣ ከአእምሯችን በላይ የሆነ የእውቀት ባለቤት፣ ሉዓላዊ የሆነ ታላቅ የሆነ ገዢ የሆነ በሁሉ ቦታ የሚገኝ በሁሉ ስፍራ ያለ በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ሁሉን የሚችል አምላክ ነው። ስለዚህ በእግዚአብሔር መተማመንና በእርሱ ፊት እንዳለ እርሱ ከኛ ጋር እንደሆነ እርግጠኞች መሆን እንዳለብን ይሄ ቃሉ ክፍል እኛን ያስተምራል ማለት ነው። ስለዚህ እዚህ ኢሳይያስ ሲናገር ያዕቆብ ሆይ እስራኤል ሆይ ብሎ ይናገራልና ወንድሜ እህቴ ላንቺ እኔ ዛሬ እመሰክራለሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይበራሉ፣ አይታከቱም፣ ይሄዳሉ፣ ይሮጣሉ ይላልና ስለዚህ ኃይላችሁ ይታደሳል። እናንተን ማስታወስ ወይም መንቃት አለባችሁት ጉዳይ ያለ ከሆነ እግዚአብሔር ኤልሻዳይ ነው፣ በእርሱ ተማመኑ። እግዚአብሔር ሁሉን ቻይ ነው፣ በእርሱ ተማመኑ። እግዚአብሔር ይረዳል፣ በእርሱ ተማመኑ። እናንተ የማትችሉትን ነገር እሱ ይችላል። እናንተ የማታዩትን ነገር እሱ ያያል። ለእናንተ የጎደለው ነገር ሁሉ በእጁ አለ። ስለዚህ እግዚአብሔርን በመተማመን እንድትጠባበቁ ወገኖች ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ አስታውሳችኋለሁ። እግዚአብሔርን መተማመን ቀላል ነገር አይደለም። ስለዚህ እምነት ይኑራችሁ ማለት ነው። ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ብዙ ቦታ ደቀ መዛሙርና ተማሪዎችን ሕግ አስተማሪዎችን እናንተ እምነት የጎደላችሁ ብለው በብዙ ቦታ ሲነቅፍ እንመለከታለን። ስለዚህ እግዚአብሔር በዚህ ዘመን በዚህ ጊዜ እኛን መባረክ አለብን። ጉዳይ ብኖር በእምነት የሞላ እምነት የሰፋ እምነት እንዲኖረን እግዚአብሔር እንዲያደርገን በጌታ በኢየሱስ ክርስቶስም ላሳስባችሁ ይወዳለሁ። ስለዚህ እግዚአብሔርን በመተማመን እንድትጠባበቁ እግዚአብሔርን የሚተማመኑ ኃይላቸውን ያድሳሉ። ስለዚህ እናንተ እምነት በእግዚአብሔር ያለ እምነት በሱ ያለ ተስፋ በሱ
ያለ አመለካከት፣ በሱ ያለ ሐሳብ፣ በሱ ያለ መረዳት የሰፋና የበረታ መሆን እንዳለበት በጌታ በኢየሱስ ክርስቶስ ስም አሳስባችኋለሁ። በማንኛውም ሁኔታ ውስጥ ልትኖሩ ትችላላችሁ። በማንኛውም ችግር ውስጥ ልትኖሩ ትችላላችሁ። እግዚአብሔር ከችግሮች ሁሉ የሚያወጣ የተለያዩ ቻሌንጅና ፈተናን አሸንፎ የሄደ ልጁ ኢየሱስ ክርስቶስ በብዙ ፈተና የተፈተነ ስለሆነ በፈተናችን ጸጥ ብሎ የማይመለከት ስለሆነ ካለንበት ፈተና እሱ ያወጣናል። ካለንበት ችግር እሱ ያወጣናል። ካላችሁበት ስፍራ ከየትኛውም አስቸጋሪ ሁኔታ ማስመለጥ ለእግዚአብሔር ይቻላል። በእግዚአብሔር ቃል ላይ ወጀብና አውሎ ነፋስ መካከል ለእግዚአብሔር መንገድ አለው ይላል። ስማ ወንድሜ፣ አንተ ካለህበት ጉዳይ እግዚአብሔር ሊያወጣህ ይችላል። አንቺ ካለሽበት ሁኔታ እግዚአብሔር ሊያወጣልሽ ይችላል። ስለዚህ እመኚ በጌታ በእግዚአብሔር ያለ እምነታችሁ ሀይ መሆን ከፍ ያለ የበረታ መሆን መቻል አለበት። ለምን? ሁኔታ አላፊ ነው፣ ችግሮች አላፊ ነው። ጊዜ ያመጣው ነገር ከጊዜ ጋር የሚሄድ ነው። ግን እግዚአብሔር ዘላለማዊ ነው። በእርሱ ያለ ተስፋ፣ በእርሱ ባለ እምነት፣ እሱ በማለ ጉዳይ፣ በእርሱ እሱ በሰጠ ቃል፣ እሱ በሰጠ ኪዳን የበረታ የእምነት አቋም ይኑራችሁ። ስለዚህ ካላችሁበት ሁኔታ በእምነት ትወጣላችሁ። ከተያዛችሁበት ጉዳይ ትወጣላችሁ። ነገ ጥሳችሁ ወጣችሁ የተለያየ ስፍራ ወርሳችሁ የምታመሰግኑት አምላካችሁን ገልጣችሁ ማሳየት የምትችሉት እናንተ ናችሁ። ስለዚህ እመኑ፣ እምነታችሁ ይሙላ። በእግዚአብሔር ያለ እምነት ያላችሁ ከሆነ ኃይላችሁ ይታደሳል። በእግዚአብሔር ያለ እምነታችሁ የበረታ ከሆነ ውስጣችሁ ይታደሳል፣ ዘመናችሁ ይታደሳል። በታድሶ መመላለስ፣ በአዲስ ምዕራፍ መቀጠል፣ በአዲስ ምዕራፍ መጓዝ፣ በአዲስ ምዕራፍ መሄድ ይቻላልና ስለዚህ ተስፋ ይኑራችሁ፣ እምነት ይኑራችሁ። ሌላ ነገር ሁሉ ቀላል ነው። ሌላ ችግር ሁሉ የሚፈታ ነው። ግን ተስፋ ይኑራችሁ ብዬ አሁንም እናገራለሁ። እምነት ይኑራችሁ ብዬ አሁንም አስታውሳችኋለሁ። እግዚአብሔር አምላካችሁ ይወዳል። እግዚአብሔር ላንተ ወንድም አንተን ነው ላንተ ጥሪ ያደርጋል። አንቺን ነው ይቴ ላንቺ ጥሪ ያደርጋል። እግዚአብሔር አለ። እግዚአብሔር ያይሻል። እግዚአብሔር ይመለከታል። ስለዚህ እግዚአብሔር አለ። እመኑ። ኢየሱስ ክርስቶስ ለዘላለም ያድናል። እሱ ጌታ ነው። ከናንተ ጋርም ነው፣ ከነም ጋር ነው። በሁሉ ስፍራ አለ። ኤልሻዳይ ነው። ሁሉን ይችላል። ስለዚህ እግዚአብሔር ስላለ በወንጌል አናፍርም። አለ፣ ሰላም አለን፣ ደስታ አለን፣ ህይወት አለን፣ የዘላለም ህይወት አለን። ስለዚህ ተባረኩ እላለሁ። ወዳችኋለሁ። ሻሎም